ቴዶ ዮኒ ወንድማችን እንዴት ነው? What's going on, brother? አይ ሙዚቃ እኮ እየሰማሁ ነበር ስትመጣ ቆምኩኝ። ይቅር ይበል አንተ አታረገው ሙዚቃ ደንግጫ ቆምኩኝ። በስማሚ አታረገው አንተ ሙዚቃ አታረገው። እየተጋባ ነው አይታላ እየተጋባ ነው። አዎ አንተ ራሱ ከፖለቲከኞች ራሱ ሃይማኖተኞች ከብደው ነበር ለማወያየት። አንተ ከባዶች ናቸው በጣም እንዴ ቀላል አይ ነገሩ አውቃቸዋለሁ እኮ እኚህ ክርስቶስን የሰቀሉ ናቸው እኮ ገብቷል። ሃይማኖተኞች ከባዶች ናቸው። እና ምንድነው መሰለ እግዚአብሔር በቃ የነሱ ብቻ ልዩ ወይም ደግሞ የሚያመልኩት እንትን የነሱ ብቻ ልዩ እንትን ይመስላቸዋል እና ሌላ ሰው ምንም አይመለከተው። ሌላው ደግሞ እንደዛ በማድረግ ጋርድ በመሆን የሚጸድቁ የሚመስላቸው ብዙ አሉ። ትክክል ተደባደብልኝ አይደል እግዚአብሔር ስደብልኝ አይደል አንተ በበኩል እንዴት ተመላለስክ ነው አይ ቲንክ እስከሚገባ እንደስ እግዚአብሔር የሚያየውና አንተ በበኩል እንዴት ኖርክ ነው ሲመቱ ሲሰድቡ ሲዘልፉ ምን መለስክላቸው ነውና ያ ይመስለኛል ዮኒያችን እንዴት ነው አንተ አሁን ብራዘር ሰላም ተመችቶሻል ከፖለቲከኞች ጋር ይዋላል ምን አይ ለምን መሰለህ ፌር ስለሆን ካንተ ንጹህ እንቅልፍ ትተኛለህ አየሱ ነው ትልቁ ነገር ንጹህ እንቅልፍ የሚያስተኛ ሳይድ ይዘህ ምናምን የምታረጋቸው ነገር አለመኖሩ ሰላምን ለማሸነፍ ነበር ማለት ያንተ እኮ ደስ ብሎ your referee ዳኛ ቁጭ ብላ ሀሳብ መቀበል ነው። የሚያሳዝነው ግን ቴዲ የሆነ ፖለቲካ ደግፎ ካገኛችሁ ጠበጠባችሁ የሁላችሁንም ዊክነስን ጠንካራ ነው። ቴዲም በፖለቲካ የዘረፈው ሰው በቃ ማለት ፈጣሪ መስክር ቴዲን በብርም በምንም ገዝታችሁ ለካ ካረጋችሁ ጌም ኦቨር። የሁላችሁንም ባህሪ አቋል አጥንቱ ምን አይነት ዊክነስ እንዳለ ምን አይነት ጥንካሬ እንዳላችሁ ሙሉ በሙሉ ያውቃል። ቴዲን ያገኘ ሰው በፖለቲካ ምን ስለዚህ ለሆነ ቲም አስፈርሙ ሳይረፈድ ክብራትና ክብራን ዮኒ የምንወደው ብዙ ጊዜ ምነግራችሁ ዮኒያችን ብዙ ጊዜ ስነግራችሁ ትሰማላችሁ የሶሻል ሚዲያው ድምቀት ነው በጣም ነው የምወደው በነገራችሁ በጣም ዮኒ ምንም ሆነ ምንም ባህሪ ከኔታ ተደዋውለን የምናወራ ባመነበት ነገር ላይ የሚመላለስ በራስ መተማመን ያለው አሁን ደግሞ ባለበት ነገር ሲመጣ እንግዲህ ከራሱ በላይ ለማንም ሊያቀለት አይችልም አውጥቶ አመዛዝኖ ትልቅ ሰው ነው የቤተሰብ አስተዳዳሪ ነው የሚያደርገው ነገር የሚያውቅ ሰው ነውና አብዛኞቹ ብዙ ሰዎች ይወዱሃል ብዙ ሰዎች ያከብሩሃል ብዙ ዮኒን ብዙ ነገሮች ጠይቅላችኋለሁ ምናልባት ወደ ፖለቲካዊ ነክ ጉዳዮች ከመግባታችን በፊት በርግጥ ዛሬ ስገባ ዮኒን አገኘዋለሁ ብዬ አይደለም የገባሁት እንዳጋጣሚ ጆይን ሲል ተገናኘን ኮሜንታችሁን እያነበብኩኝ ነው እኔም አሁን መግባቴ ነው ታፕ አድርጉ ዮኒያችን እንዴት ነህ እስኪ ለመጀመሪያ ያህል እንዴት ነህ አንተ ክብሩ ይስፋ ሰይጣን ይደፋ ተመችቶኛል አጀንዳ የሚባል የለኝም ከዚህ ነው እስኪ መጀመሪያው ሬዲ ነህ ሬዲ I'm ready all the time my brother ከዚህ ቀደም የዮኒ ማኛ እንደ ትሬድማርክ ሁላችንም ጆሮ ውስጥ የሚጮህ ሰላምታ ነበር ለምሳሌ ልክ የስትገባ አማን ነው ሰላም ናችሁ ወይ ክብሩ ይስፋ እናትና ልጁትን ነበር ይሄ የዮኒ ማኛ መለያው ነው አይደለም አጀማመሩ ንግግር ሲጀምር ወይም ደግሞ ላይቭን ሲከፍት በዚህ ነው የሚጀምረው አሁን ግን ዮኒ ማኛ ክብሩ ይስፋ እናትና ልጁ የሚለውን ትተ ክብሩ ይስፋ ሰይጣን ይደፋ ማለት ጀምራል ይሄ ልታብራራልን ትችላለህ እንዴ ማሪ ያስተጋባል ስለዚህ አንተ ሚውት እያረከው ሚውት እየተደራረግን ታንኪ ምንድነው ብዙ ጊዜ እንዳልኩ ክብር የሚገባው ከጧት ጀምሮ እኔ እንዳልኩ እንደ ልምድ በራሴ ጊዜ ልደታና መድኃኔዓለም ቤተክርስቲያን ልደታ ሰፈር ካለ አንድ ላይ ነው ያሉትና አንድ ላይ ለማመስገን የማደርጋቸው ነገር ነበር ምንድነው ፍጡርና ፈጣሪን አንድ አድርጌ ምስጋና አቀርብ ነበር ምክንያቱም የሚመሰግነው ለምሳሌ አንተን በጠይቀ እንደምን አደርክ ብለህ እግዚአብሔር ይመስገን ነው የምትለው ብቻው እንደምን ዋልክ ብለህ እግዚአብሔር ይመስገን ነው የምትለኝ እንደምን አመሸ ብለህ እግዚአብሔር ይመስገን ነው የምትለኝ ግን ያንን ነገር እኔ ትሬንድ በራሴ ጊዜ ቀይሬ አጣፍጬ ቀምሜው ሄድኩበት
ሲሄድበት ብዙ ሰዎች ምን አደረጉ? በዛ መንገድ በጣም እንደ ትሬንድ አዩት። እኔ በዛ ሰዓት ልክ የሆንኩ መስሎኝ ነበር። ልክ ትክክል። ምክንያቱም አንተ ማንም ሲጠየቅ እግዚአብሔር ይመስገን የሚለውን ወስጄ ክብሩ ይስፋ የእናትና ልጅ እያል የእናትና ልጁ እያል ብዙ ሰዎች ጭምር ያንን ነገር መውደድ ማሰብም ጀመሩ። ስለዚህ አሁን አንዳንዴ መገለጥ ይመጣል። መገለጥ ማለት ምንድን ነው? እግዚአብሔር አምላክ ከዛ ነገር ላይ አውጥቶ ቆም ብለህ እንድታይና ምስጋናው፣ ክብሩ፣ ማንነቱ የማን እንደሆነ ሲያሳውቀ ያንን ነገር ወስነ የምታደርገው ነገር ነው። ትወስናለህ ወይ ደግሞ ትቀጥልበታል። ስለዚህ አሁንም ክብሩ ይስፋ ሴጣን ይደፋ ማለት የጀመርኩት ክብሩን የሰጠን ጌታ ነው፣ የሚያሳስተን ደግሞ ሴጣን ነው። ስለዚህ በደንብ አድርጌ እሱን ነገር ማለት የጀመርኩት ለዛ ነው። በመጀመሪያም የስህተት መንገድ ስለነበረ ነው። ገባ? ክብሩ በሙሉ ሌላው አይከበር እያልኩ አይደለም፣ መከበር ይችላል። ፈጣሪና ፍጡርን ግን እኩል አድርጎ ማድረጉ እኔ ስላረኩት ስህተተኛ ነበርኩ። ስህተተኛ ስለነበርኩ እሱን ያረኩት። ይሄን ነው የምለው ወንድማችን። ቴንኪው። ከሌላኛው ብዙ ጊዜ ዮኒ ሁሉንም ነገር ትተነትናለህ። ሁሉም ጋር ብትገባ ስክት ትላለህ። ለምሳሌ ሃይማኖት ውስጥ ብትገባ በገባህበት ቦታ ሁሉ የሃይማኖቱን ተከታዮች ቁጭ አድርገህ ወይም ደግሞ አንተን አምነው መጥተው ይሰሙሃል። ፖለቲካ ውስጥ ብትገባ መከራከር ትችላለህ። በማህበራዊ ጉዳይ ላይ በምታያቸው ነገሮች ላይ ሁሉ አስተያየት፣ ሀሳብ መስጠት ትችላለህ። አሁን ያለህበት ግን መንፈሳዊ ህይወት ነው እና መጀመሪያ የነበርክበትን ትተህ ብዙ ጊዜ ስትናገር እንደምሰማ የነበርኩበት ህይወት በጣም በጣም አስቀያሚ ነበር እያልክ ታወራለህ። እና ምንድን ነው በአንድ ጊዜ እንደዚህ የለወጠ? ታንክ ምንድን ነው የተርኒንግ ፖይንት የሆነው? አቡነ ገብርኤል ናቸው። እኔ አላየሁም። በቃ በየራሴን ላይፍ ያው እንደምታየው እየኖርን ነው። ሁሉም ላይ አስተያየት እየሰጠ እና የኔም ልደት ነበረ የዛ ጊዜ የመጀመሪያ የስቅለት ቀን ነው ይህን የተናገሩት። አቡነ ገብርኤል ምን አልወጥተው በስቅለት ቀኑ በጌታ የስቅለት ቀን ያሉት ነገር ምንድን ነው? እዚህ ቤት በጣም የሚገፋ አለ። ምን ከዞን የከበደ የሚገፋ አለ። ኢየሱስ የሚባል ስም ይገፋል። ከፈረስ ጉልበት የከበደ አለ። ኢየሱስ የሚባለው ስም ይገፋል። የዓለም ቤዛው ኢየሱስ ክርስቶስ ነው። ቤዛ ማርያም የዓለም ቤዛ አልተባለችም፣ አልተጻፈም ብለው ሰበኩ። ይሄም ባሉ ተቀጣጠለ። የስድብ ማት መቼም ሳትሰማው አትቀርም። ቅጥቅጥቅጥቅጥ ተደርገው ልክ ማርያምን እንደሸጡ፣ ማርያምን እንዳዋረዱ፣ ለማርያም ከሃዲ እንደሆኑ ብዙ ነገር ተብለው ለስንት ዘመን ያስተማሩ አባት ኢየሱስ ብቻውን ጌታ ነው ቤዛ ነው ስላሉ ተሰደቡ ማለት ነው። የዛኔ ሰዎች ላኩልኝ ምን ብለው ያው ክብሩ ይስፋ እናትና ልጁ ስለምል ሰው ማርያምን ተነክቶ አባታል ይረግጣቸዋል ተብሎ ተላከልኝ። ብዙ ኧረ ቀጥቅጥልኝ ይህን ሽማግሌ ይህን ወራዳ እየተባለ ተላከልኝ። ከዛ አየሁት ቪዲዮን አይቼ ቶሎ መልስ አልሰጠሁም። አየሁ ብጠብቅ ሰዎች በሚዘገንን ሁኔታ እሳቸው እንዲሰደቡ ፈለጉ። እኔ ደግሞ እንዳልኩ የፋሲካ ቀን ነው። የዛ ቀን እንግዲህ ሶስት ቀን ያንን ጉዳይ በራሴ ዝም ብዬ አስቤ ምንድን ነው ጌታ ወይ የምትለኝ ብዬ ከራሴ ጋር መነጋገር ጀመርኩ። ምክንያቱም እኔ የምለው ነገር ያው ቫይራል ነው በተነፈስ። ስለዚህ አሰብኩበት። አንደኛው ጎን ቀጥቅጥና ፈምስባቸው፣ ሸቅልባቸው። ሁለተኛው ደግሞ እውነት ነገር ካላቸው እውነተኛውን ደግፍበት የሚል ሀሳቦች ነው እኔ ውስጥ የመጣ። ስለዚህ እውነት አላቸው እሳቸው። እውነታቸው ምንድን ነው? የተጻፈው መጽሐፍ ቅዱስ ላይ እሱን ነው። የዓለም ቤዛ ኢየሱስ ነው። የሰው ቤዛ ጊዜያዊ ነው። በጌታ የሚሰጥ በእግዚአብሔር የሚሰጥ ስጦታ እንጂ ሰው በራሱ የጸደቀበት አንድም ነገር የለም። ሰው በራሱ በጌታ። ስለዚህ ምን አልኩኝ? መጣሁ። አባታችን ልክ ናቸው አልኩ። ተወረደብኝ ነው የምልህ አባቴ። ችግር የለውም እንኳን እኔ ትልቅ እኔ እንኳን የምሳደበው ሰው አባት የተባሉት ኢየሱስ ጌታ ነው ያሉትም የቁም እስረኛ አደረጓቸው። ይገፋል ያሉት መልስ በትክክል ተሰጠ። በትክክለኛው ይገፋል። ኦርቶዶክስ ኢየሱስ ሲባል ይገፋል ያሉት ነገር ትክክለኛው መልስ ሆኖ አገኘው። በዛው ቀጠልኩበት እና ከዛ ማንበብ ጀመርኩ። ነገሮችን ማገናዘብ ጀመርኩ። መጽሐፍ ቅዱስ በደንብ መግለጥ በፊት ዝም ብዬ አነበዋል።
ኦኬ። እና መገለጹን በዛ ጊዜ ምን ማድረግ ጀመር? መጸለይ ጀመር። እግዚአብሔር ደግሞ ታማኝ ነው። እግዚአብሔር ደግሞ ገላጭ ነው። የሚፈልገው ሸክማቸው የከበደ በሙሉ ወደ እኔ ኑ ነው። ያንን አደረግኩኝ። ከዛ በኋላ እንግዲህ በክርስትናው ቀጠልኩበት። ይኸው ሰላሜን አግኝቼ ኢየሱስ ብቻ ዳኛ፣ አማላጅ፣ ጠበቃ እንደሆነ መጽሐፍ ቅዱሳዊ ጥቅስ እያወጣው ነው የምናገረው። ከመጽሐፍ ቅዱስ ውጭ የሆነ ነገር እኔ ጋ የለም። ስለዚህ በፊትም እላለሁ፣ በነገራችን ላይ በፊትም በስዕል እንደማላምን ማንም ያውቅ፣ በፊትም በገድላት እንደማናምን ማንም ያውቅ፣ ማንም ነው የሚያውቅ። ስለዚህ ያንን ያደረኩት እድሜ ለአቡነ ገብርኤል ያ ነገርን ገልጾ እኔን ድንቅ ክርስቲያን አረጉኝ እልሃለሁ። ማብራተር ቀጥልልኝ። ብዙ ጥያቄዎች ነው ማነሳው። ዮኒ ሁሉንም በገባው እና በደረሰበት ልክ ይመልሳል። እናንተ ታፕታፕ ታደርጋላችሁ። ሌላኛው ጥያቄ ዮኒ ምን የተለየ ነገር አገኘ? ለምሳሌ ሰዎች ስራ ሲቀይሩ ደሞዝ ጭማሪ ያገኛሉ። ኢንቫይሮንመንት የተስማማ ኢንቫይሮንመንት ውስጥ ሊገቡ ይችላሉ። ሌሎች ጥቅሞችን ሊያገኙ ይችላሉ። መጀመሪያ ከነበሩበት ወደዚህ ሲቀይሩ ለተሻለ ነገር ነው። ቅየራ የሚባለው ራሱ ለተሻለ ነገር ነው እና አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ክበርልኝ። የሚገርም የምፈልገው ጥያቄ ነው። ይኸውልህ የተማረ ሰው ይጠይቅ፣ የተማረ ሰው ይጠይቅ። ቤተሰብ በእውነት ነው የምላቸው። ደስ የሚል ነገር አለ። ሰላሜን ፈርስት ቲንግ ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ዛሬ ከማን ጋር ነው የምላላሰው? ነገ ከማን ጋር ነው የምላላሰው? ነገ ማምን አለኝ እንትና ምን አለኝ የሚባለው ነገር በሙሉ ሄደ። አሮን ነው ሄደ። አሮን ነው ሃው ሄዷል። ጠዋት ስነሳ መዝሙር ነው ማዳምጠው። ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው ማነበው። ሰላሜን አገኘው። እንትና ምን ተባባለ፣ ምን አጀንዳ መጣ፣ ምን ሆነ፣ ምን ተፈጠረ የሚባለው ነገር በሙሉ ሄደ። ሁለተኛ አንደበቴን ቀየረው። ስሙ ይባረክ። ለ15 ዓመት ስልስበት የነበር እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካውም በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ወር አልፎኛል። አሁን ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ጀመረ። ክብር ነው የሰጠኝ ጌታ። ዮኒ ማኛ ፓስተሩ እንደ ነቢይ መቼ ነው የምትሆነው? ሐዋርያ መቼ ነው የምትሆነው? የሚል የክብር ስም ተሰጠኝ። አየህ ለውጡ ምንድን ነው? ከተሳዳቢነት ወደ ወንጌላዊነት ሰው ስም ተሰጠኝ። ይሄንን ማግኘት ነው ከምንም በላይ መታደል ነው። እንደ ጨዋ ነበር እኮ ተበላሽ አይደለም የተባልኩት። ተሳዳቢ ነበር ፓስተር ሆነ ነው እየተባልኩት ያለው። ፓስተር ለመሆን ብዙ ስራ ያስፈልገኛል። እቅዴም ያን ወንጌልን የጌታን እቅድ መስበክ፣ የጌታን ነገር ማሳወቅ፣ የጌታን አዳኝነት መመስከር እሱን ነውና ሰላሜን አገኘው። አንደበቴን ቀየረልኝ። ሌላው ደግሞ ወደ ጌታ ከኔ ጋር ብዙ ሰዎች አንተን ያገኘ ጌታ እኛ እንፈልገዋለን። ምክንያቱም የሚያውቁት ባህሪ አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው። ሩዋንዳ መልስ ሰጪ ነው፣ ከጫፍ እስከ ጫፍ መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጄን ሰጥቻለሁ አለ። ተማረከ በጌታ እጄን እንዲህ ብዬ አነሳሁት ተንበርክኬ ለጌታ ብቻ ነው። እኔ እናቴ የወለደችው አንበርክኮኛል። ለጌታ ተንበርክኬ እጄን ሰጠውና ትልቁ ማንነት እሱን አገኘሁበት። ያለውጥ ነው ያለው አባ። የሚገርም ነው። ሌላኛው ከዚህ ቀደም ለምሳሌ አሁን ገስት ላይ በማህበራዊ ጉዳይ የተጫወትን አንድ አናዳጅ ሰው ዝም ብሎ ገብቶ ቢያናድህ ትመልስለታለህ። ለምሳሌ ከሚታወቁ መልሶች መሃል ወይ እከክ ትለዋለህ ወይ ዱቄታም ብለህ ታባረዋለህ። አሁን አንድ ሰው መጥቶ ቢተናኮስ ምንድን ነው የምትመልስለት? ተባረክና ጸሎት ነው አባቴ። ተባረካለህ፣ ይጸለይልሃል። እኔን ያገኘው ጌታ አንተንም ያገኝ ነው ማለት። ዱቄት ራሱ ጠፋች አባቴ፣ ጠፋች። እከክና ዱቄት ጠፉ። ስንት ዘመናቸው፣ ወር አለፋቸው። ለምን መሰለ? እኔም ባለማወቅ አድርገው ነበር። 15 ዓመት አድርጌዋለሁ።
ባለማወቅ ጌታን ባለማወቅ አርጌዋል። በደንብ አርጌ የምፈልገውን አንጠፍጥፌ ተናግሬያለሁ። ገባ ስለማላቅ ነበር። የሚሰሩትን አያውቁምና ይቅር በላቸው አይደል ያለው ጌታ። የኔ አባት ማለት ነው። የኔ ያንተ አባት የሚሰሩትን አያውቁምና ይቅር በላቸው። ምንም ሳያደርግ እየቀጠቀጡት እየተፉበት ሙድ እየያዙበት የገረፍነ 30 ነው ተሳስተናል ቁጥር እያሉ ስጋው እስኪቦጫጨቅ የገረፉት የሚሰሩትን አያውቁምና ይቅር በላቸው ነው ያለ። ስለዚህ ያ አባት ነው ያለ ይቅርታ ይቅር ባያቸው። ስለዚህ አሁን የሚሰድቡኝን ካየ ልቦና ይስጣችሁ ነው እግዚአብሔር። እንደኔ ይጠብቃችሁ ነው። ይገርማል። ሌላው ይሄ እኔ ታቆኛላችሁ። እኔ የምጠይቀው በውስጣችሁ የምታንሸኳሽኩትን የኔ የሚሆነውን ጥያቄ አየር ላይ ያሉትን እንደኔ እድል አግኝታችሁ የመጠየቅ እድሉን ባታገኙና ባለማግኘታችሁ ብታገኙ ግን ልጠይቀው የምትችሉትን ሁሉ ነው እየሰበሰብኩ የምጠይቀው እና መልሱ የሚመልሰው ደግሞ ወንድማችን ዮኒ ነው። ዮኒ ከዚህ ቀደም እስልምና ጋር ሄዳል፣ ፕሮቴስታንት ጋር ሄዳል፣ ኦርቶዶክስ ጋር ሆናል። ሰዎች አሁን ይሄን ያዩና አይ ዮኒ አይቆይም እንደተለመደው ትንሽ ቆይቶ ይመለሳል፣ አየዋቸው መጣሁኝ ሊለን ነው ይላሉ። አንዳንዶች ደግሞ አይ አሁን የዮኒ አያያዝ ሲሪየስ ይመስላል፣ አሁን ከልቡ ነው የሚመስለው፣ እየቀለደም አይደለም፣ ይሄ ትክክለኛው መነካት ነው ይላሉ። ምን ትላለህ? ይሄ ትክክለኛው መነካት ነው ወይስ ትመለሳለህ? እኔ ልመለስ የምችለው በአንድ ነገር ነው። ከኢየሱስ የበለጠ ያመጣልኝ በሙሉ ተቀባይ ነው። ኢየሱስን የበለጠ ያመጣልኝ ለእኔ ብሎ ከሞተው ለእኔ ብሎ ሁሉን ኃጢአቴን ይቅር ካለው በላይ የሚያመጣልኝ ሰው ካለ አብሶሉትሊ ያደርገዋል። ከሌለ ግን ምንም ማድረግ አይቻልም። በፊት ጊዜ የዛሬ ስንት ዓመት የነበረ ትሬንድ ነው እሱ። ምክንያቱም እኔ ዘፋኝ አልነበርኩም፣ በዛ ሰዓት ዘፋኝ አልነበርኩም፣ አርቲስት አልነበርኩም፣ ምንም አልነበርኩም። ስለዚህ የመታወቂያ መንገዶች ሲስተማቲካሊ አይ ቲንክ ልርቢ ዋይቨር ሰው ቤት እያንኳኳ መግባት ካለብህ አበሻ ወይ ፖለቲካ አውራለት ወይ ደግሞ ሃይማኖት አውራለት። በጣም ሴንሲቲቭ ነው። ስለዚህ ዝም ብዬ ሙድ ይዤበታለሁ። በነገራችን ላይ በዛ ጊዜ የደህንነት ትምህርት በፕሮቴስታንት አልተማርኩም፣ ምንም ነገር የለም። ዝም ብዬ ነው እንዲያውም ያለፍኩት። እንዲያውም 15 ቀንም አልቆየሁ። ሞር ፎከሱ ያለው ሰው የት ጋር ነው ያለው የሚለውን ነው በር ሳንኳኳ የነበረውና እንዲያውም በእስልምና በዛ ዘመን የዛሬ 10 ምናምን ዓመት 14,000 ማሻአላ ነበር። የዛሬ ነው ያለው በዛ ጊዜ ካኒ ኢማጂን በፌስቡክ ታይም የዛሬ 10 ምናምን ዓመት 14,000 ማሻአላ። ሶ ኤቭሪባዲ ኖውስ ሚ። ሁሉም ካወቀ በኋላ ነው ነገሮችን አናውንስ ማድረግ የጀመርኩትና ከዛ ምንድነው እስቲ ያለውበት ልቀመጥና ልየው ምኑን የነበርኩበት አፈርንና ወደ አፈር ትመለሳለህ አይደል? ኦርቶዶክስ ጋር መጥቼ ማየት ጀመርኩ። አብዛኛው ምከራከራቸው አለ። በመዝሙር እከራከራለሁ፣ እናገራለሁ፣ በመጠጥ እከራከራለሁ። በመጠጥ ጉዳይ ለምሳሌ ቅዱስ ጊዮርጊስ ቢራ ተብሎ የማይቆጭ የኦርቶዶክስ ትውልድ አለ። የማይቆጭ እኔ ነኝ ያልኩት፣ ቴዲ አይደለም። ነገር እንዳጠመዝዙበት ማብራት የማይቆጭ ትውልድ አለ። ኮንሰርት ሲደረግ የማይቆጭ ትውልድ አለ። ሲሰከር የማይሰማው ትውልድ አለ። ስለዚህ ያ ነገርን ማስተዋል ጀመርኩ፣ ማንበብ ጀመርኩ፣ መግለጽ ጀመርኩና ከራሴ አውጥቻቸዋለሁ። እንዳልኩ ገድላት የሚባል የማልቀበለው ነገር ነበረ እንደተናገርኩ። መዝሙርም ከምስጋና ውጭ የማደርገው በብዛት የፕሮቴስታንት መዝሙር ነው ምን የምከፍተው፣ ማንም ያቀኛል። እና እንደዚህ አይነት ነገሮች ላይ በደንብ አድርጌ እንትን ማድረግ ጀመርኩ። አሁን የመቀየሩ ነገር ደግሜ እነግርሃለሁ፣ ከኢየሱስ የበለጠ ለእኔ ዋጋ የከፈለ ካለ ቀያሪ ስለሌለ በጌታ መሆኔ ይቀጥል። እያበበ ነው የሚሄደው። በነገራችን ላይ ተጀመረ እንጂ አላለቀ። ስራው ተጀመረ። የጌታ ሆንኩኝ፣ አንደበቴን አስተካከለው፣ ጀመርኩት እንጂ ገና ምንም ጋር ገና ያልተነካ እሳት የሆነ ማንነት ይዤ ነው የመጣው። እሳት የወንጌል እሳት ነው የማወራ። ገና ያንን
የተሳደብኩበትን ያንጓጠጥኩበትን ጓልኩበትን ብዙ ነገር ጌታን በማስደሰት ነው መክሰው። ጌታን ሰውን አይደለም ጌታ ወንጌሉን እየሰበኩ ብዙ ህይወትን በጌታ ሆኖ ማየት ፈልጋለሁ። ሃይማኖት መቀየር አይደለም። ፕሮቴስታንት አንድም ቀን ሃይማኖት ቀይር ብለዋል። አንድም ቀን ጌታን ተቀብለሃል ወይ ነው አዳኝ አርገ የግል አዳኝ አርገ ተቀብለሃል ወይ ጌታን እንጂ ፕሮቴስታንት ሆን ብሎ የሚጠይቅ አንድ ሰው አታመጣ። የግል አዳኝ ጌታ ነው ብለው የማለት ነው። በሌሎችም ቢለመድ ጌታን መቀበል ቢኖር ይሄ ሁላ ውዥንብር ይኖራል ብዬ አላስብም። ስለዚህ ወደ ሌላ የመሄዱ ነገር ከጌታ ውጪ ወደ ውጪ ባለማወቅ የተደረገ። ዋው! በነገራችን ላይ እነዚህ አሳዳጅ የነበሩ ሰዎች ከተነኩ በጣም ከባድ ነው፣ ማቆሚያ አይኖራቸውም። ሌላኛው ጥያቄ አሁን ስትናገር ሃይማኖት አልቀየርኩም ነው ያልከው፣ መንግስት ነው የቀየርከው። በመንፈሳዊ ንግግር ከተሳሳትኩኝ እታረማለሁ። ትላንት የነበርክበትን ወይም ደግሞ ትላንት ትክክል ነው ብለህ ታምንበት የነበረውን ነገር አሁን ቀይረሃል። አሁን ለማምለክ ደግሞ ወንድሞች ሁለትም ሶስትም ሆነው በተሰበሰቡበት እኔ ይገኛለሁ ይላል እና ቃሉ የግድ የወንድሞች ህብረት ያስፈልጋል። አሁን አንተ ባለህበት አስተምሮ ትላንት በነበርክበት ላይ ሆነ ለማምለክ አስቸጋሪ ሊሆንልህ ይችላል። ስለዚህ ሳትወድ በግድ በአንድ አይነት እምነት ውስጥ ወዳሉ ሰዎች ልትሄድ ትችላለህ። ስለዚህ ከዚህ በመነሳት ዮኒ ሃይማኖት ቀይሯል፣ ሃይማኖትም መንግስትም ቀይሯል ማለት ይቻላል ወይስ ባለህበት እዛው ኦርቶዶክስ ውስጥ ሆነ ሪፎርሜሽን ወይም ደግሞ ሪፎርሚስት ሆነ ነው የገባው የተቀመጥከው? እሱማ በጌታ ስትሆን የምትቀይረው ነገር አለ። በጌታ ስትሆን ህብረት ይቀየራል። ኢየሱስ ያድናል የሚለውን ኢየሱስም ብቻ የሚዘምርለት ለኢየሱስ ብቻ የሚኖር የኢየሱስን ይቅር ባይነት አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስል በነገራችን ላይ ይገባል። በስጋ የተገለጠውን ነው እየነገርኩ ያለው እንጂ ማውራው ስለ አብ ስለ ወልድ ስለ መንፈስ ቅዱስ። ስለዚህ ያንን ብቻ የሚቀበል ጋር ነው አብረህ ልትሆን የምትችለው። ያንን ደግሞ ተቀባይነት ሊኖረው የሚችለው እሱን ያሉ ጋር ነው የምትሄደው። ስለዚህ አብሶሉትሊ አሁንም ለሌሎቹ ምለው ልክ ኢሚዲየትሊ ያንን ማምለክ ስትጀምር ነገር ይቀየራል። ስለዚህ የሃይማኖት ድርጅት ነው በእኔ እስናር አባውዳ ድርጅት ባይሆን 10,000 እምነት እዚህ ምድር ላይ አይኖርም። 10,000 ያለ ሃይማኖት። ምክንያቱም መጽሐፍ ቅዱስ ቀጥታ ይጽፍልህ ነበር። ምን ብሎ ይሄ ሃይማኖት ትክክለኛ ነው ብሎ መጽሐፍ ቅዱስ ይጽፋል። እነብርድ ያለው ምንድነው? እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ይላል መጽሐፍ ቅዱስ። ዳሰው ሊቶጅ እውነትም ህይወትም መንገድም እኔ ነኝ ካለ ገስዋት እሱን ነው የምትከተለው እንጂ በሃይማኖት ተከትለ በሆነ ነገር ተከልለ የምታደርጋቸው ነገሮች የሉ። ያንን መከተል ነው ሰው የተቸገረው። ለምን ሁለት እግር አለኝ ብሎ ሁለት ዛፍ ላይ ነው በብዛት የሚወጣው። የዓለማዊ ሙድም እፈልጋለሁ ይላል፣ እንደገና ደግሞ በጌታም ነኝ ይላል። በምን ስትመጣ? በሃይማኖት ስትመጣ። በሃይማኖት ብዙ ጊዜ የሚያደርገው ግጭት ነው። ሃይማኖቴ ተደፈረ ነው የሚለው፣ ጌታ ተነካብኝ አይልም። ሃይማኖቴን እንዴት ደፈርክብኝ ብለው ሲዝቱ ይታሰርልን ይከሰስልን ምን ሲሉ የምታገኛቸው በብዛት ሃይማኖትን የሚከተሉ ሰዎች ናቸው። ጌታን የሚከተሉ ጠላን ውደድ ነው። ምንም ቢል የሚከስ ፕሮቴስታንት አታመጣም። ይሄ ሰው እንዲህ ብለዋልና ይከሰስልኝ የሚል አንድ ፕሮቴስታንት አታመጣም። አንድ በኦርቶዶክስ አመጣልሃለሁ፣ በሙስሊም አመጣልሃለሁ። አንድ ፕሮቴስታንት ግን እንደዚህ ብሏል ተብሎ ይከሰስልን ይሄ ሰው ያለ እና በክስ የሄደ አታመጣም። ለምን? ፎከሱ ሃይማኖት አይደለም። ፎከሱ ሃይማኖት ሳይሆን ፎከሱ እምነት ነው። እምነት ደግሞ ክርስቶስ ከሆነ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ነው የሚለው። ስለዚህ በፍጹም ፕሮቴስታንት አይከሰም። ከሳሽ ሃይማኖት ያድናል ብለህ ጠይቀው። እያንዳንዱ ፕሮቴስታንት ያድናል በለው፣ በፍጹም አያድንም ነው የሚለው። እያንዳንዱን ፕሮቴስታንት ጠይቀው። ሙስሊምን ጠይቀው ያድናል ይላል። ኦርቶዶክስን ጠይቀው ያድናል ይላል። ስለዚህ ያ ነው። ስለዚህ አሁን የምሆንበት ቦታ ምንድን ነው? በጌታ ጋር የሆኑ ክርስቶስን የሚያመልኩ ነው እንጂ ሃይማኖትን የሚያመልኩ ጋር አይደለም፣ ሃይማኖት የሚከተሉ ጋር አይደለም። ስለዚህ በዛ መንገድ ነው የሚሄደው። አይ ቲንክ ግልጽ ያደረኩት ይመስለኛል። ግልጽ ነው።
ግልጽ ነው። ባስተማረበት ጊዜ መድኃኒት ለሚያስፈልጋቸው እንደመጣ ይናገራል ለህመምተኞች። እና እኔ ሰሞኑን የጀመርኩት ነገር አለ። ለምሳሌ የእስልምና እምነት ተከታዮች ፕሮቴስታንት ብሎ ብዙ እንዳለ ታውቃላችሁ። ግን ያው ክርስቲያኖችን ከኦርቶዶክስ ማስገብቼ ስበኩኝ ቴዲን የመስበክ ዘመቻ ብዬ እየሰማው ነው መድኃኒት ስለሚያስፈልገኝ ወይም ደግሞ በዓለም ነኝ ያለሁት ብዬ አስባለሁ። እና ዮኒ እስቲ ለቴዲ ዛሬ አንተ የገባህ ነገር እንዲገባው እስቲ ንገረው። አንተ የገባህን ነገር ንገረው ብትባል እንዴት ትነግረኛለህ? እኔ የምነግርህ ምንድን ነው፣ መቼም እዚህ ምድር ላይ ስንኖር ለኃጢአታችን የተከፈለ ዋጋ አለ ብዬ አስባለሁ። አይ ቲንክ በክርስትናም ስላለ አሮን ነው ዊች ዋን፣ ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ወይ የሆነ ልትሆን ትችላለህ። ግን ዋጋ አለ የከፈለልህ ድነሃል ብሎ የሚል እኔ ዋጋ ከፍዬ ድነሃል ብሎ የሚል አለ። ለምሳሌ አንተ በካናዳ ቪዛ ነው ካናዳ የገባው፣ እርግጠኛ ነኝ። መቼም በአሜሪካ ቪዛ አይደለም ካናዳ የገባው ገባ። ስለዚህ የተከፈለ ዋጋ አለ ለአንተ ካናዳ የገባህበት እና አሁን የምትኖርበት በነፃነት የምትኖረው በዛ ካናዳ በተከፈለልህ ቪዛ እዛ ነው የምትኖረው። ክርስቶስም እዚህ ምድር ላይ ሲመጣ ለኃጢአተኞች አንተ እንዳልከው ለኃጢአተኞች የከፈለው ዋጋ አለ። ምን? ህይወቱን። የእግዚአብሔር ልጅ አንደኛ ህይወቱን ሰጠ። በሱ ዋጋ ከፈለል። ዋጋ ከከፈለ በኋላ ያንተ የእሱን መከተል በሱ መኖር ምን ሊያደርግ ይችላል? ዋጋ ተከፍሏል፣ ኦልሬዲ ተመቶላል። ያንን መንገድ ልክ ስትከተለው የዛ መንገድ ምን ያደርገዋል? መንገድን ያስተካክለዋል። አሁን ለምሳሌ ኃጢአት የለባቸውም ብሎ በጸጋ ነው የሚመላለሱት የሚባለው እዛ የተመታልህ ነገር ኢሚዲየትሊ ካናዳ ውስጥ ስትገባ ህጉንም ምኑም በደንብ አድርገህ እንድታየው ያደርግሃል። በብዛት የሚመስላቸው አንዳንዶቹ የጽድቅ ነገር ስለሆነ ምናምን ነገር ይሉሃል። አብዛኛዎቹ እኔ የምልህና ሌሎቹ የሚሉ እንዴ ስራ አያስፈልገውም እኮ ብለዋል፣ እንዲህ ብለዋል ኖ አሜሪካ፣ አንተ ካናዳ ነው ቪዛ የተሰጠ ካናዳ ኑር ተብለሃል። ለመኖር ምንድን ነው የምታደርገው? ሲምፕል ኳስችን ትሰራለህ፣ ህይወትን በሰላም ትኖራለህ። የማይደረጉ ነገሮችን አታደርግም። ይገነ ዩዝ ዩ ኮመን ሴንስ። ካናዳ ላይ ምን እንደሚደረግ ኮመን ሴንስ ተጠቅመ ነው የምታደርገው። ሰምተን ውዝ ጌታ ኢየሱስ ክርስቶስ የእሱን የግል አዳኝ አድርገህ ስትቀበለው የሚሰጥ ቪዛ አለ፣ ማህተም አለ። መጽሐፍ ቅዱስ ላይ ነው የሚለው። ዮሐንስ ራእይ ምዕራፍ 5 ላይ ብታነባው የተሰጠ ማህተም አለ። የተከፈተው ማህተም የሚዘጋው ማህተም እሱ ብቻ ነው የከፈተው የዘጋው። ባነበው ደስ ይለኛል፣ ቅር የማይል ከሆነ አንተን ለማሳመን ሳይሆን ህዝቡ እንዲገለጥ። ለምንድን ነው የሆነው? እንዳልኩ አሜሪካ ካናዳ ስትገባ የተመታልህ ቪዛ አለ። ያንተ አማራጭ ነው ምን መሆን፣ በቅድስና መኖር ወይም ደግሞ እስር ቤት መግባት። ያንተ አማራጭ ሰው ምን ያደርጋል? እዚህ ጋር ዮሐንስ ራእይ ምዕራፍ 5 ላይ ሳነብልህ እጅግ የሚደንቅ ነገር ነው ያለ። ምዕራፍ 5 ከቁጥር 1 ጀምሮ ላነበው። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየ። በ7 ማህተም የተዘጋ ማህተም። ብርቱ መልአክ ነው። በነገራችን ላይ ሌሎች መልአኮች አሉ፣ ሰነፍ ብሎ የሚከሳቸው መጽሐፍ ቅዱስ ላይ አለ። መጽሐፈ ኢዮብን ብታነበው በስንፍና መላእክት ይከሰሳል። ብርቱ የሆነ መልአክ ነው። ማንም መጥቶ አይደለም እሱን የያዘው። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። ማን ነው ብሎ ተናገረ፣ አወጀ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም ብትሄድ መላእክቶችም አልቻሉም፣ ቅዱሳናቶችም አልቻሉም። በምድር ማን መጽሐፍ ቅዱስ ነው የሚለው እኔ አይደለም፣ አልተቻለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። ዮሐንስ ራእይ ነው ያለቀሰው። አለቀሰ በጣም ዮሐንስ። ከሽማግሌዎች አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱን ማህተም ይፈታ ዘንድ ድል ነስቷል አለ። 7ቱንም ማህተም ሊፈታው ማንም እንኳ አልተቻለም። የቻለው አንድ ነው።
በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ እርሱ ሁሉ የተላኩ የእግዚአብሔር መናፍስት ናቸው። በቃ እንዳለ መጥተዋል። ማንም አይገባውም ነው። ከዛ መጥቶም በዙፋኑ ላይ ከተቀመጠበት ከዚያ ቀኝ እጁ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ይላል። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ወደ ማኅተሞቹ መጀመሪያ ሰገዱለት መጀመሪያ። ከዛ መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑ በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት እና 1000 ጊዜ ነበር ይላል። በታላቅ ድምፅ የታረደው በግ ኃያልና ባለጠግነትን፣ ጥበብንም፣ ብርታትንም፣ ክብርንም፣ ምስጋናንም፣ በረከትንም ሊቀበል ይገባዋል አሉ። ናው እዚህ ጋር ነው ጥያቄ። ሁሉን ነገር ሊቀበል ታርዷልና ሁሉን ነገር ሊቀበል ይገባዋል አሉ። ዘመሩለት አላፎች። በቃ ይሄ ይገባዋል አሉ። ኢየሱስ ክርስቶስ ይገባዋል፣ ምስጋና ይገባዋል። የታረደ በግ ነው። 7ቱን ማኅተም የፈታ እሱ ነው። ስለዚህ ይሄንን አምላክ ነው ከሰዎች ጋር እያነጻጸርን፣ ከሌሎች ጋር እያነጻጸርን፣ ከሃይማኖት ጋር እያነጻጸርን ምን ያደርግ ነው? የደበቅ ነው። ክርስቶስ የተሸፈነበት ብዙ ቤቶች አሉ። የታረደው በግ የተሸፈነበት ብዙ ቤቶች አሉ። ከይቅርታ ጋር እኔ ነኝ የምለው አንተ አይደለም። ከ1 እስከ 30 የክርስቶስ ስም የማይጠራበት ቤቶች አሉ። ቀን የተሰጣቸው የነሱ ቀን ነው እየተባለበት አለ። ቀኖች በሙሉ እንደነገርኩ ቅድም ስናወራ እንደምን አደርክ ስል እግዚአብሔር ይመስገን ብለኸኝ፣ እንደምን ዋልክ ስል እግዚአብሔር ይመስገን ብለኸኝ፣ እንደምን አመሸ ስል እግዚአብሔር ይመስገን ብለኸኝ፣ ባይ ዘ ወይ ዛሬ እንትና ቀን ነው ካልከኝ we got a difference ባይ ዘ ወይ ዛሬ የሚዘመርለት እንትና ነው ካልከኝ፣ ዛሬ የሚሰገድለት እንትና ነው ካልከኝ ነው እሱን አይደለም መከተል። ለእኔ ዋጋ የከፈለው በህይወቱ ኢየሱስ ክርስቶስ ስለሆነ ይህን ክርስቶስ ነው ቴዳዬ የተቀበልኩት። አንተም አንብበህ ራሱ ገልጾልህ የእሱን አዳኝ አድርገህ በእግዚአብሔር ቸርነት እንደምትከተለው እርግጠኛ ነኝ ይልሃል። ይሄ ነው ያከ ዋው፣ በጣም ይገርማል። ቴንክ ዩ። ብዙዎቻችሁ እየሰማችሁ ነው። ልክ በተደጋጋሚ ዮኒ እንደሚናገረው ይሄ የዮኒ ነው። ነገ የእስልምና እምነት ተከታዮችንም እንደዚህ አንድ ለአንድ አምጥቼ የሚናገሩትን ይናገራሉ። ያ የነሱ እምነት ነው። ከዚህ ቀደም የኦርቶዶክስ እምነት ተከታዮች መጥተው በነፃነት እንደተናገሩት ማለት ነው። ከዛ መጨረሻ ላይ ምንድን ነው ይንጎሉ አመዛዝኜ ልቤ ያረፈበትን ነገር እከተላለሁ ነው አይደል? ቁም ነገሩ ያ ነው። ዮኒ በጣም ነው ስለመጣ ማመሰግን። ሌላኛው መጽሐፍ ቅዱስ ላይ ሰዎች ስለ ኢየሱስ ክርስቶስ ተናግረን አንጠግበም ሲሉ ብዙ ጊዜ ይሰማቸዋሉ። ምናልባትም ከመጽሐፍ ቅዱስ ኢየሱስ ክርስቶስ በጣም ያስደነቀ ወይም ደግሞ ስለ ኢየሱስ ክርስቶስ ሰዎች ማወቅ አለባቸው ብለን ልትናገር የምትችለው ያስደነቀም ፓርት እስኪ ምናልባት ይሄን ፓርት ሰዎች ቢያውቁት ኢየሱስ ክርስቶስን ይሄ ትክክለኛው እኔ የምከተለው እኔ ማምነው እኔ የምጠራው በሙሉ ልቤ በሙሉ አፌ የምጠራው ይሄ ነው ኢየሱስ ብትለው እስኪ እንዴት ነው የምትገልጽልን? ምኑ መሰለ የተከፈለልህ ዋጋ ህይወት ነው የተከፈለው። ህይወት ምንም ፍጹም የሆነ ሰው አሁን ለምሳሌ እኔ ለዘረፍኩት፣ እኔ ላጭበረበርኩት፣ እኔ ላታለልኩት፣ እኔ ብዙ ነገር ላርኩት ኖ ኖ ኖ ኖ አንተ አይደለም ኖ ኖ አውል ቴክ ኬር ኦፍ ኖ ኖ አንተ አይደለም። ያንተ የዘረፍከውን ነገር እኔ እስር እገባለሁ። እኔ ለአንተ እስር ቤት
ግድያም ከሆነ እገደልልሃለሁ፣ የምትታሰርም ከሆነ እታሰርልሃለሁ፣ የምትሆንም ካለ እኔ እሆንልሃለሁ የሚል ሰው በዚህ ምድር ላይ ታገኛለህ? አንድ ሰው አታገኝ። ኢቭን ብትሞት እናቶቻችን እኛ ብንሞት ሙሉ ቤተሰብ ቢያልቅ አልቅሰው ይቀብራል። ሙሉ ቤተሰብ ቢያልቅ ነው የምልህ፣ ሙሉ ፋሚሊ አይደለም ሀገር ቢያልቅ ይቺ ሀገር ጠፍታለች ቢባልና ለብቻው ቢቀር አይ እኔ ለብቻዬ ስለቀይረው ልሙት የሚል የለም። ዚስ ኖባዲ ዳስ ዋይ ኢየሱስ ክርስቶስ ዮኒ ማኛ ከ15 ዓመቱን ተው ከዛ በፊትም መመሰራው በየቀኑ የሰራሁትን አጣ ኖ ዮኒ በእኔ እስካመስ ድረስ እኔ ሁሉን ነገር በእኔ ይሰረዛል በእኔ ብሎ ያለኝ ክርስቶስ ብቻ ነው። ዚስ ኖባዲ ነን። እኔስ ምን ልክፈል? በቃ እኔን እመነኝ፣ እኔን አመስግነኝ። ስለከፈልኩልህ ታንኪዩ በለኝ፣ ዘምር፣ ህይወትን ኑር። ከንተ ምንም ሌላ የምጠብቀው ምንም ነገር የለም አለኝ። እኔ የምከተለው ያንን ጌታ ነው። ምንም ሌላ የምፈልገው ካንተ ምንድን ነው የምትፈልገው? ምንም መታበላው፣ ማጠጣው፣ ምጋብዝልህ፣ ምንም ማድረግልህ፣ ቀንን ማከብርልህ፣ ማወድስልህ ምንም ምስጋና ብቻ ነው ካንተ መፈለግ። ደሳ ልክ እንዳልኩ ቅድም ደጋግሜ ካናዳ ልል እችላለሁ። ካናዳ ስትገባ ቪዛ ሲሰጥ ሰርተ ኑር ነው የተባልከው። ደሶ ዳስኪፎ as long as you work your job። ካናዳ ቪዛዋን ብቻ ሰጥታለች። ሊዮኒ ማኛ የአሜሪካ ቪዛ ሰጥተዋለች። I'm living here as long as ያንን ቪዛ ይዤ እስከ ኖርኩበት እስከ ሄድኩበት ድረስ እሄዳለሁ። ኮመን ሴንስ ነው የምትጠቀመው። ምን አይነት ኮመን ሴንስ? በሰላሙ ሰርተ የምትኖር ከሆነ ማንም ዞር ብሎ አይ ናው ኮስችነብል የሚያደርጉ ነገሮች አሉ። ምን አይነት በጸጋ መመላለስ ሲገባ አይ እኔ ቪዛው ተሰጥቶኛል፣ ቪዛው ስለተሰጠኝ ሄጄ ባንክ ዘርፋለሁ ብትል ናው it's on you but you got paid for። ካናዳ እንድትገባ ቪዛው ተመቶላል። ብዙ ሰው የሚፈልገውን ቪዛ ለእኔና ለአንተ፣ ለእኔ አሜሪካ፣ ለአንተ ካናዳ ተሰጥቶናል። ያንን አመስግነ እያመሰገንክ ብትኖርበት ካናዳ ላይ በሰላም ተደስተ ትኖራለህ። ናናና ካናዳ የሰጠችን ቪዛ ዝም ብላ ናት እንደፈለግኩ መሆን እችላለሁ ካልክ ግን ናው ሰው። ስለዚህ ሰዎች ያልተረዱት ነገር ምንድን ነው? የተሰጠው ቅድስና መንፈስ ቅዱስ ሲነካ ነገሮችን ይቀይራል። ምን አይነት ኦ ማይ ጋድ የመጣል ጊዜ ታስታውሳለህ? ወይኔ አሜሪካ ሂጄ ወይኔ ካናዳ የገባው ጊዜ የምሰራው ፎቅ የማረገው ነገር ያለ ድሪም ልክ ስትመጣ አንዳንድ ሰው ምን ይላል? ካናዳ ማለት ይችላል እንዴ ይላል። እጭ አሜሪካ ማለት ይችላል እንዴ ይላል። ስራውን አልሰራው። that's the problem። ድሪሙን ያደረጉና ስራውን ሰርተው ታላቅ ደረጃ የደረሱ አሜሪካን ሀገር፣ አውሮፓ ብዙ አበሾች አሉ። ብዙ ደግሞ አንዳንዱ ልክ ተመቶለት የኢየሱስም ልክ እንደዚህ ነው። ልክ ተመቶለት ስላገር ወይ ይሄ ነው እንዴ በጽድቅ ማለት እጭ ተደስቶ ግን እንደነገርኩ ታላቅ ደረጃ የደረሰና ታላቅ ነብይ የሆኑ በጌታ አሉ። በጣም የተደሰቱ እነ ጳውሎስን ስታይ የሚረካ ሰው ነው። ሲገሉት ምንድነው? ኖ ዘግዝቀ ነው መሰክለኛል። እኔ እንደ ክርስቶስ ቀጥታ ኖ ዘግዝቀኝ ነው ደስ ብሎት ማለት ነው። አየህ አሁንም አሜሪካ ለሚመጣ አሜሪካ ማለት ይችላል እንዴ የሚልህ አለ። አሜሪካ ላይ ደግሞ ታላቅ ደረጃ ይደርሳል። በኢየሱስ ክርስቶስም ይሄ ነው ህይወት ማለት። ስትቀበለው፣ ስታመሰግነው፣ ህይወቱን ስትኖረው ገስዋል ያንተን ህይወት የሚያደምቅ ያንተን ህይወት ልዩ የሚያደርገው ኢየሱስ ነው ያለ። ልዩ የሚያደርገው እሱን እስካመሰገንከው፣ እሱን እስካከበርከው፣ በእሱ መንገድ እስከሄድክ ድረስ ጌታ ምን ያደርጋል? አንተን ልዩ ቦታ ያደርሳል። ግን አይ ተቀብየዋለሁ እንደማንም ኖርማል ልሆን ካልክ ገስዋል ልክ እንደ አሜሪካው ቪዛ እንደ አውሮፓ ቪዛ ነው የሚሆነው ለማለት ነው። ይቅርታ አንዳንዴ ስሜታዊ ሊያደርገኝ ይችላለሁ፣ የገባኝ ነገር ስላለ ነው። እኔ ደስ ብሎኝ ነው ማደምጠው። ታውቃለህ፣ ከልቤ ነው ማደምጠው። የምትናገረውን ንግግር ሰዎች ሀሳባቸው ምንም ሆነ ምን ተናግረው እስኪጨርሱ መደመጥ አለባቸው የሚል የኔ ቤዚክ ፕሪንስፕሌ ነው እና ይህን አድማጭ ተመልካቾች የማንተም ታውቃላችሁ። ኮመንታችሁ እየደረሰኝ ነው። ብዙዎቹ በእጅ ስልክ የሚልኩልኛል። በጣም ደስ ይላል እያሉ ነው። በዚህ ከታችም እየጻፉ ነው። እዚህ ውስጥ ያላችሁ ሰዎች አይዶ ነው ከዮኒ ከሚናገረው ንግግር
ዛሬ ምን ያህሎቻችሁ እንደምትነኩ አላውቅም። አየር ላይ ነው ሀሳባችንን የምናውለው። እሺ ሌላኛው ጥያቄ ጋር ልምጣ። ዮኒ ኢየሱስ ክርስቶስ ካቶሊኮች ጋር አለ፣ ኢየሱስ ክርስቶስ ኦርቶዶክሶች ጋር አለ፣ ኢየሱስ ክርስቶስ ሐዋርያቶች ጋር አለ፣ ኢየሱስ ክርስቶስ እስልምና እምነት ተከታዮች ጋር አለ። ኢሳ ይሉታል። ያንተ ኢየሱስ ክርስቶስ ሌሎች ከሚያመልኩት ኢየሱስ ክርስቶስ በምን ይለያል? ክበርልኝ ክበርልኝ። የኔ ኢየሱስ ደባል የለው። ቀላሉ መልሳለኝ። ደባል የለው። አጋዥ አይፈልግም። ብቻውን ሞትን ድል አድርጎ የተነሳ ኢየሱስ ነው እኔ ጋ ያለው። ገብቶሃል? ደባልነት የማይፈልግ ማንንም የማይፈልግ ኢየሱስ ነው ያለኝ። ብቻውን ለዮኒ ማኛ ዋጋ የከፈለ ቪዛ የሰጠኝ ነው። እንደነገርኩ በእንትና ቪዛ አሁን ለምሳሌ ለእኔ ኬዝ የተከፈለልኝ ዋጋ እውነትም መንገድም ህይወትም እኔ ነኝ ያለው መጽሐፍ ቅዱስ ላይ ነግሬሃለሁ። ታውቀዋለህ። ብዙ ሰው የሚያውቀው እውነትም ህይወትም መንገድ እኔ ነኝ፣ በእኔ የሚመጣ የዘላለም ህይወት አለው ይላል። እሱ ነው ያለው ቀጥታ። ለእኔ የሆነ ሰው እየጸልዩልኛል። ልክ አሁን ከይቅርታ ጋር ይሄን ነገር በደንብ እናገረዋለሁ። አሜሪካን ሀገር ወይም አውሮፓ እደጋግመዋለሁ። ይሄ የቪዛ ጉዳይና የጌታ ጉዳይ በማህተም ቅድም ስለነገርኩ ተደጋጋሚ ሊሆንብህ ይችላል። ስለዚህ ደግሜ እናገረዋለሁ። አንተ አሁን ሊገሊ በቪዛ ስለመጣ ካናዳ ላይ የምትሸበረው ነገር የለም። ካናዳ መንግስት አውቀው ነው ያመጣ። ስለዚህ ትኖራል። በደላላ ደግሞ የሚመጣል አለ። በባህር አቋርጦ በምን አቋርጦ ገና ለገና ወረቀት ሰጡኝ አልሰጠኝም ብሎ የሚመጣል። ካናዳ መጥቶ ጥሩ ላይፍ ሊኖርም ይችላል። ባህር ላይም ውሃ ሊበላው ይችላል። መንገድ ላይም ሊቀር ይችላል። ስቃዩን በሙሉ ይከተላል። ናው አም ገና ብሬክ ኢት ዳውን። ወደ ጌታ ስትመጣ በደላላ ስትመጣ ምናልባት ያደላላ ምን አላረግም ራሱ ያልዳነ ሊሆን ይችላል። ያ ሰው ለአንተ ጸልይልሃለሁ የሚል ገና እሱ እኮ አልዳነ። ገና እሱ እኮ ጻድቅ ነው አንተ ብለኸዋል። ጻድቅ እግዚአብሔር ነው። የእግዚአብሔር በጌታ በኢየሱስ ክርስቶስ ስትሆን ነው ጽድቅ የሚሰጥ። በእኔ በኩል ከመጣ እኔን ከዘከርከኝ ለእኔ ካረክልኝ የሚሉ እምነቶች አሉ። እንዳትቀየሙ የሚለውን ነው የምናገር። የእኔን ዝክር ካወጣ በእኔ በኩል አስታርቀሃለሁ ከጌታ ጋር ምንም ችግር የለም የሚሉ ትምህርቶች አሉ። የሚሉ ትምህርቶች አሉ። ሌላው ከነማስረጃው ነው የምነግርህ። ለፍርድ ራሱ ይመጣሉ፣ ለፍርድ ይመጣሉ ብለው ቪዲዮ ማሳየት ይችላሉ። ለፍርዱን ላይ ይመጣሉ ተብለው ከጌታ ውጪ አንተ ምን ትላለህ? በመጀመሪያ ልጠይቅህ። ለፍርድ የሚመጣው ትንቢት የተነገረለት የተናገረው ማን ነው? እስቲ አንዴ እሷን ንገረኝ። እኔ ያው እንደምታውቀኝ ተማሪ ነኝ። በመማር ሂደት ላይ ከሰማኸው ማን ነው ለፍርድ የሚመጣው? እንደው በደንብ ነው መጽሐፍ ቅዱስ የምታውቀው፣ እንተዋወቃለን። ማብዛት እሷን ንገረኝ። እኔ ሲሉ እንግዲህ የሰማሁት ኢየሱስ ክርስቶስ ነው ሲሉ የሰማሁት እንደዛ ነው። እሺ ክበርልኝ። ኢየሱስ ክርስቶስ ነው አንተ የሰማኸው። ኦኬ አንተ ኢየሱስን ነው የሰማኸው። በፊት የነበርኩበት ሃይማኖት ውስጥ ማርያም እንደምትመጣ ታውቃለህ ለፍርድ ይሉኛል። ይሄን ነገር እንዲያብራሩ አንተ ቤት ሲገቡ በታላቅ ትህትና እንድጠይቅልኝ እጠይቃለሁ። እንድጠይቅልኝ ማርያምም ለፍርድ ትመጣለች ብለው ያስተምራሉ። እና በነገራችሁ ላይ በዚህ አጋጣሚ ዮናስ የሚናገረው ንግግር የራሱ ነው። የኔ ነው። አደራ አንዴ ልጨርስ። ችግር የለም። አብሶሉት ራይት አለው እሱ በተናገረው ንግግር ላይ ደግሞ አይ በዚህ ጉዳይ ላይ ደግሞ ከኔ አስተምሮ የተሳሳተ ነገር ስለሆነ የተናገረው አንድ መድረክ ስጠኝ ሲባል መድረክ ሰጣችኋለሁ እንጂ ለምን ገብቶ ተናገረ ማንም ሊል አይችልም። እንተዋወቃለን ብዬ አስባለሁ። ስለዚህ ለሁላችሁም እድል ሰጣችኋለሁ። እናንተም ስትመጡ እንዲሁ ነው ማደምጣችሁ። እናንተ ተደምጣችሁ ሌላው ማይደመጥበት ነገር የለም። አለኝ የሚለውን ነገር በጨዋነት ያለውን ነገር አየር ላይ ፐብሊክ ሪከርድ የሆነውን ነገር የማስደመጥ ሙሉ አንተ ቤት ገብቼ እናርገው። ለምን መሰለ እንደሱ ይቀላል። በሁለት ቦታ ሰው እንዳይከፈል
አንተ ቤት መጥቼ መረዳት ይችላል። ይሄን ነገር አድርገህ ማውጣት ይችላል። ኦኬ ትችላለህ። አይደለ እንደሱ ይቻላል። ሁለት ቦታ ከሚከፈሉ እሺ አንተ ቤት ልምጣና እሺ ተባረክ። እሺ ታፕ እያደረጋችሁ ክብራትና ክብራን እኔ እንደምታውቁት ነው። እኔ ለኔ ካልክ ለምን ፍቅር ሲዝም አትመጣም? ፍቅር ሲዝም 13 ሰው ይገድሏል። 1000 ሰው ካልሞላ አይመዘገብም ተብሏል። ይሄን ንግግር ትክክል አይደለም፣ የኛ አስተምሮ እንደዚህ አይደለም የምትሉ ካላችሁ እድል ሰጣችኋለሁ። ችግር የለውም፣ እድል ሰጣችኋለሁ። ዮኒ መጥቷል። እሺ ታፕ እያደረጋችሁ እንኳን ደህና መጣ ወንድም፣ እንኳን ደህና ቆየ ወንድም። ዮኒ ነው ግን ማለት ያለብኝ ወይስ ወንጌላዊ ዮኒ? ወንድም ነኝ። ብረ ዮኒ ማኛ ነኝ እኔ። አቦ እንደዛ ማካበድ አሉት። ኦኬ ከሁን ጌታ ይወሰድ፣ እኔ አይደለሁም። ኦኬ ስለዚህ ለጠየቀኝ ወደ ገደለው ከኔ ቤት ነው የመጣሁት። ታፕ እያደረጋችሁለት ኮፒ ሊንክ እያደረጋችሁ እሱን ነው እኔ ለምጠየቀው መታችሁ ማብራራት መብታችሁ። ሰው የሚባለውን ነው። ቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። እንግዲህ ይሄ ነው ቃል። ይሄ በነገራችን ላይ ተራ ሰው አይደለም። በኦርቶዶክስ ትልቅ ስም ያለው ትልቅ ማንነት ያለው ዶክተር ዘበነ ለማ በቴዎሎጂ የተማረ ሰው ለፍርድ እመቤታችን ትመጣለች ብሎ ቃል በቃል የተናገረው ነው። ተራ ሰው አምጥቼ አይደለም ይሄን ነገር የምናገረው። ስለዚህ መጽሐፍ ቅዱስ እንደሚናገር ማን እንደሚመጣ ይናገራል። ስለዚህ ይሄንን ነው እንግዲህ ለዚህ ነው የተለየውት። ሌላ የሚመጣው ኢየሱስ ክርስቶስ ብቻ እንደሆነ እሱም በኃጢአተኛና በጻድቅ ላይ ሊፈርድ እንደሆነ ነው የሚመጣው። ስለዚህ ይሄን ነው የምናገረው። ሰው ይሄ ነው እኔ ጋ ያለው። ለዛ ነው ነገር የተቀየረው ብዬ ነው። ታፕ እያደረጋችሁ ከሰሞኑ እንግዲህ አይዶን ነው ለምን በዚህ ጉዳይ ላይ እኔ ፖለቲካውንም አቁሜ እኔም ወደ መንፈሳዊ ልገባ ነው መሰለኝ። የመንፈሳዊ ሰዎችን ኢንተርቪው አርግ እያለኝ ነው። ኧረ ደስ ነው የሚለን። እንመጣለን እንግዲህ መተን ያው ያስተምረን እንግዲህ የጠፉት በጎች መካከል እንግዲህ አንዱ ከመጣ በመላእክት ዘንድ ከፍተኛ ደስታ ነው የሚፈጠረው። ጸልዩልን ለማለት ያህል ነው። ዮኒ በተደጋጋሚ እንደነገርኳችሁ የግሉ እምነት ነው፣ ፐብሊክ ሪከርድ ነው አለ የሚለውን ነገር የማሳየት መብቱ የተጠበቀ ነው። ዮኒ ብቻ ነው ግን እሱ የሚናገረው ነገር በተሳባ መንገድ ነው የተተረጎመው ካላችሁ ተመሳሳይ ወደ ድል ሲሰጣችሁና መታችሁ ደግሞ እናንተ ዲባንክ ታደርጋላችሁ። ታዲያ በጣም በጨዋ ቋንቋ ጨዋ መሆናችሁን እርግጠኛ መሆን አለባችሁ። ምክንያቱም እዚህ ጋር ታላላቆቻችን፣ አባቶቻችን፣ እናቶቻችን ከኛ የበለጡ ትላልቅ መምህራኖች እያዩን ስለሆነ ማለት ነው። ከዛም አልፎ ተርፎ ደግሞ ታሚናው ዘመን እያንዳንዱ ነገር ሪከርድ የሚደረግበት ዘመን ላይ ያለ ነውና ጥንቃቄ ያስፈልጋል ለማለት ያለው ዮኒያችን። እሺ ሌላኛው ጥያቄ መሀል ላይ አንዳንድ ጥያቄዎች የሚነገሩ ነገሮችን ሰምተህ ሊሆን ይችላል፣ አልሰማህም ሊሆን ይችላል። ጠይቃለሁ፣ አንተ ትመልሳለህ። የኔ ኃላፊነት መጠየቅ ነው፣ የአንተ ድርሻ ደግሞ መመለስ ነው። ዮኒ አጀንዳ ተሰጥቶት ነው በዚህ ሰዓት ስለ ሃይማኖት ጉዳይ ያመጣው። መጀመሪያ ከነበረበት አካባቢ አንዳንዶች በጥቅም ይዘውት ገንዘብ ተከፍሎት የተለያዩ ጥቅሞች ቃል ተገብቶለት ነው እንጂ ዮኒ በእናትና ልጇ ወይም ደግሞ በማርያም ማይደራደር ልጅ ነበር ይለዋል በአብዛኞቹና ቅልብጭ ያለው ምላሽ ምንድን ነው? ለዚህ መቼም ስለኔ ሲነሳ ተከፍሎት ነው ወለ የሚባለው እግዚአብሔር እንዳፋቸው ያደርግልኝ። ሁልጊዜ የኔ ጉዳይ የሆነ ሀሳብ ስሰጥ ሌሎቹ አንድ ሰው የሚባል አላቅ ተከፍሎት ነው የሚባል አላቅ። ዮኒ ማኛ ምንም አይነት ሀሳብ ያቀርብ ተከፍሎት ነው የሚባለው። አዎ ተከፍሎኝ የተከፈለልኝ የዘላለማዊ ህይወት ዋጋ ነው የተከፈለልኝ በዚህ ሰዓት። ይቅርታ እንዴ ቅድም ማይረብሽ ከሆነ ቅድም እንትና ልኮ ነበር። ኤርሚያስ ይረብሻል ወይስ ብቻህን ትጨርሳለህ አንተ?
ኤርሚያስ ኤችዲ ናውቀው ኤችዲ ኤርሚያስ ኤርሚ ኤችዲ ልኮ ነበር ቅድም። ኖ አይ እኔ እናንተ ነን። እኔ አሁን ለክርክር ገና አልበቃውም። አይዞህ ኤርሚ እናወራለን በደምብ። በቃ ደቂቃው ያንተ ነው። ስለዚህ ለሌሎቻችሁ ደግሞ ሌላው ለክርክር የሚያበቃ ነገር ሳይሆን እኔ ዳንኩበትን ነገር ነው የምናገር። ለክርክር ሲሆን እኔ ራሴ እየለመንኳችሁ ነው የማመጣችሁ። እየለመንኩ ኤርሜችዲ እየለመንኩ አመጣለሁ። ዳራ ፕራሚስ ችግር የለብኝም። መጀመሪያ ራሴን ካዳንኩ በኋላ ነው። አይ የአራዳ ልጅ ራሱን አድኖ ከዛ በኋላ ሙሉን ያደርጋል። ስለዚህ በገባኝ መጠን ነው አሁን ክርስቶስ ያለ። አንድ ጥቅስ የማያውቁ ብዙ ሰዎች አሉ እኮ እዚህ ጋር ለማየት። ኤኒዌይስ ስለዚህ ምንድነው ኤርሜችዲ ስላልከኝ ነው። ስለዚህ እኔ የተከፈለልኝ ዋጋ የህይወት ዋጋ ነው። እሱንም የከፈለው ኢየሱስ ክርስቶስ ነው። ይሄ ነው ዋጋው። አይ የተከፈለ ገንዘብ ነው ካለ በመረጃ ማምጣት አይደለም። እኔ መረጃ ሰው ስለሆንኩኝ ዮኒ ማኛ ተከፍሎት አጀንዳ ተስል ተብሎ የመጣ ነው ካልከኝ ኦኬ ደን መረጃውን አምጣ። ከዛ መጥተህ መለጥለጥ። አሁን መረጃ ቢኖራቸው እውነት ለመናገር ዮኒ ማኛን ዲዩ ታንክ ለአንድ ቀን የኔም መረጃ አይለቁትም ብለህ ታስባለህ? ወዳጆች አሉኝ ብለህ ሮጠው ተሯሩጠው መረጃ ነበር የሚለቁት አይደለ? ኢትዮጵያ ሲሄድም ሲሉ ነበር እንደዛ መረጃ አምጡ ሲባል ወፍ የለም። የሆነ ነገር ሳረግ እንደዚህ ይላሉ ወፍ የለም። ግን ከማለት ወደ ኋላ ያለው ምክንያቱም ተወዛግበዋል። እናትና ልጁ ምለው አሁንም ቅድስት ድንግል ማርያምን በጣም እምወዳት እማከብራት እናቴም እህቴም ናት። መጽሐፍ ቅዱስ የሚለውን ክብር ነው ለእናቴ የምሰጠው። መጽሐፍ ቅዱስ ከዛ ውጭ መስጠት አልችልም ስለማይል መጽሐፍ ቅዱስ በፊት አደርገው ነበር። አባታችን ሆይ ስል እመቤታችን ሆይ ብዬ ጸልይ ነበር። ገባ እግዚኦ ማርና ክርስቶስን በእንተክስትነ ማርያም ማርና ክርስቶስ ብዬ ነበር። የዓለም ቤዛ ክርስቶስ ሲባል በዛይታ ዓለም ይባል ነበር። በፊት ኪዳነ ምሕረት ይባል ነበር። ኪዳነ ምሕረቱ ክርስቶስ ነው። ምሕረት የተደረገልን በክርስቶስ እንጂ በቅድስት ድንግል ማርያም አይደለም። ከሷ በተወለደው ልጅ እንጂ በሷ አይደለም። ለምን በእናቱ ጨከነ ለምትሉኝ አንድ ጥያቄ አለ። እንግዲህ ቅዱስ ገብርኤል መጥቶ ሲያበስራት ቃል በቃል ምን እንደሆነ ልጇ ታውቃለች አይደለ? ቃል በቃል መጽሐፍ ማንበብም እችላለሁ። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 27 ጀምሮ ማንበብ ትችላላችሁ። ቃል በቃል የተደረገላትን ከእሷ የሚወለደው የዳዊት ዘር እንደሆነ የአባቱንም ዙፋን እንደሚሰጠው መጽሐፍ ቅዱስ ይናገራል። ግን የተሰቀለ ጊዜ ክርስቶስን ሲደበድቡት፣ ክርስቶስን ሲመቱት፣ ክርስቶስን ሲሰቅሉት አንድም ትንፋይ ነው የእግዚአብሔር ልጅ ነው የወለድኩት እኔ ኢየሱስ የእግዚአብሔር ልጅ ነው። ለምን ልጄን ትመቱታላችሁ? ለምን ልጄን ትደበድቡታላችሁ? ለምን ልጄን እንዲህ ታደርጋላችሁ ብላ አልተናገረችም። እዛ ቦታ ላይ ነበረች ስታለቀስ፣ እሷም ሌሎችም ሴቶች ያለቅሱ ነበር። እዛ ቦታ ላይ እንዴት አላለችው? ለምን? እሱ ማድረግ ስለሚችል፣ በሱ ማንም በእግዚአብሔር ልጅ ማንም ጣልቃ መግባት ስለማይችል ኖባዲ ማንም ስለማይችል ነው። ገባ? አይችልም። ማንም ቢችል ኖሮ ያንን ቃል እያወቀች ቅድስት ድንግል ማርያም ዝም አትልም ነበር። ልጇ ነው፣ ጸጋ ነው የተሰጣት። ሙሉ ጸጋ የሚሰጠው እግዚአብሔር አምላክ እንጂ ከራሳችን የምናደርገው አንድም ነገር እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ያ ነው። ሁለተኛ እሱ ተወልዶ ማቴዎስ ላይ መግባት ትችላላችሁ። ማቴዎስ ላይ ምን ይላል? ምን አመጡለት? ሰገዱለት ነው የሚለው። መጥቶ ሰገዱለት ለማ ለክርስቶስ እንጂ እሷ ወልዳ አብራ ሆና መጥተው ሰገዱለት ነው የሚለው መጽሐፍ ቅዱስ። ሰገዱላቸው አይልም። ገባ? የክብር ስግደት ቢኖር መሰገድ ለእሷም ቢገባ ኖሮ እዛ ቦታ ላይ ምን ያደርግ ነበር? ሰገዱላቸው ይል ነበር። ሰገዱለት፣ ወርቅም አመጡለት ይላል መጽሐፍ ቅዱስ ነው የሚናገረው። ስለዚህ የተባለው መጽሐፍ ቅዱስ ከዛሬ ጀምሮ ትውልድ ያመሰግኖኛል። አዎ እመቤታችን ትመሰገናለች፣ ትወደዳለች። ከዛ ውጪ ምንም ማድረግ አትችልም። እመቤታችን ልክ እንደሌላው መልካም ሴት ነው። ምንም የሚል ካለ ምንድን ነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው። መጽሐፍ ቅዱስ የሚለው ይሄ ነው። ከዚህ ውጪ ተደርጓል የሚል ካለ እነሱን ታስገባቸውና ኤኒታይም ማውራት እንችላለን። በዚህ ኤኒታይም
ከዚህ ውጪ መጽሐፍ ቅዱስ የሚለው ካለ አይ ለእሷ የተለየ ሌላ ነገር መጥቷል የምትለኝ ካለ መጽሐፍ ቅዱስ ላይ ዩኬን ቴል ሚ። በሱ ችግር የለብኝም። በሱ ለመነጋገር ያጠናሁት ፓርት ስለሆነ ኤኒባዲ መምጣት ይችላል በሱ። ስለዚህ ለዚህ ነው የምልህ። በዚህ ጉዳይ ላይ ኤኒባዲ ያስገባል። ረጅም ያው እንደምታውቁት የፖለቲካ ውይይት ለማድረግ ነው የመጣሁት፣ ግን ለዚህ ጉዳይ አንድ ሰዓት መቆየት እንችላለን። በዚህ ጉዳይ ላይ እኔ ዝም ብላችሁ አልፎ ያጆች አይደላችሁ። ዝም ብሎ በወኔ ነሽጧችሁ የምትገቡ አይደላችሁ። አሁን የታዘብኩት ነገር መሰለህ፣ አንዳንዱ ምንም ሰዓት ይገባና ከሚያውቁት ጋር ይከራከርና ሄዶ ደግሞ ወለፍ ብሎ ደግሞ እዛ ጋር ተጽዕኖ ፈጠረብኝ፣ እንደዚህ ተጫና ፈጠረብኝ ይላሉ። አይቻለሁ፣ ከእስልምና አይቻለሁ፣ ከፕሮቴስታንት የተወሰነ አይቻለሁ፣ ከተወሰናችሁም አይቻለሁ። ስትመጡ ፕሊስ እውቀት ያላችሁ ሰዎች ነው። አንደኛ ለመስማት ነው። እንግዲህ እንደዚህ አይነት እድል አግኝታችሁ እዚህ ጋር ያሉ ሰዎችን ለመድረስ ከፈለጋችሁ እናንተ አይደላችሁም የምትሰሩት፣ በላያችሁ ላይ ያለው ወይም የምታመልኩት አምላክ ወይም ደግሞ ቃሉ ነው የሚሰራው። አንዳንዶቻችሁ እራሳችሁ የምትሰሩ ይመስላችኋል። እንደዛ መሆናችሁ አትምጡ። ስትመጡ ግን የቃል ሙላት ያላችሁ፣ ስለ ዶክትሪናችሁ ጠንቅቃችሁ የምታውቁ። በዚህ ጉዳይ ላይ ኤርሚ ማውራት የምትፈልግ ከሆነ በደስታ መግባት ትችላለህ። ኦኬ፣ ኤርሚ ካለ ላክልኝ። በዚህ ጉዳይ ላይ በዚህ ጉዳይ ኤርሚ አይደለም ማንንም አስገባ። በተለይም ደግሞ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች ስለ እውነት ለመናገር ትውልድን ያሰለቸ ክርክር አለ። ይሄ ትውልድ የሰለቸበት ሁልጊዜ ክርክሮች ይጀምሩ። በፖለቲካው እንደምታውቀው የእኛ ሀገር ፖለቲካ እንከራከርና መጨረሻ ላይ አዲስ አበባ የማናት የሚል አንድ ሰው ይመጣል። ልክ እንደዛው በእምነት ጉዳይ ደህና ትከራከርና በተለይ በፕሮቴስታንትና በኦርቶዶክስ ማርያም ታማልደች አታማልድም ይላል። ስለዚህ ይሄን ጉዳይ መቋጨት አለበት ዛሬ እያስባለሁ። የጌታ ጉዳይ ተረስቷል። ዳስ ለምን መሰለህ? ጌታ በምልጃ ታዲያ ለምን መጣ? ቴዲ ልጠይቅ። እግዚአብሔር የሰው ልጅ የሚያድን ከሆነ የሰው ልጅ የሚያማልድ ከሆነ ለምን ጌታ መጣ? የሰው ልጅ ምልጃ ካስፈለገው በአዲስ ኪዳን ላይ ለምን ጌታ መጣና ያን ሁላ መከራ ተቀበለ? ሌላ አማላጅ ካለ፣ ሌላ አስታራቂ ካለ፣ ሌላ ስለኔ የሚማልድ ሰው ካለ ለምን ብዬ ነው ጌታን ማለት? ኦኬ፣ ለምን ሁላ ያንን ስቃይ ተቀበለ? ከሰው እኩል ለማድረግ ስለፈለጉ ነው ጌታ። ከሰው እኩል ሌሎቹን ሰዎች በሙሉ እንደሱ ፍጹም አድርገው ስላመጡ ለምን መጣ? ለምን ያን ሁላ ስቃይ አንድያ ልጁን የሚወደውን ልጁን የሚሳሳልን ልጁን እግዚአብሔር አምላክ ለምን ሰጠ? ሰዎች የሚያማልዱ ከሆነ በምድር ላይ ያለ እኔ ለአንተ አንተ ለእኔ ጸልያለሁ፣ አብረን እንጸልያለን። አንተ አንድም ሁለትም ሆናችሁ ቅድም ብላል በመሃላችሁ ነው ይኖራለሁ ይላል እግዚአብሔር አምላክ። ስለዚህ እንኳን ደህና መጣ ኤርሚሻ። እንኳን ደህና ቆያችሁ። ሰላም ብያለሁ። ኤርሚያችን እንዴት ነው? እሺ፣ በዛኛው ኮቴ ልምጣ ካስገባችሁኝማ በዋናው ወድ ችግር የለውም። እሺ፣ ወንድም በፈለክ አንድ ማሳሰቢያ ልንገራችሁ ለምታደምጡ ሰዎች። ይሄ ፍጹም የሰለጠነ ውይይት እንዲሆን ነው የምፈልገው። የምንዘላለፍበት ለምንድን ነው የምንዘላለፈው? እግዚአብሔር ተዘላለፉልኝ አላለ። እኔ በዓለም ያለው ልጅ ነው እስከሚገባኝ። ግን እግዚአብሔርን በመሳደብ እግዚአብሔርን በማስፈራራት ጎሽ አበጀህ ልጅ ጀግና አስከበርከኝ አይልም። እውቀት ካለ ከትህትና ጋር እውቀትን ለአድማጭ ተመልካች ለቴዲና ለአድማጭ ተመልካቹ በተረጋጋ መንፈስ ታሳያላችሁ ነው ማለት። በተረፈ ትዕቢተኛ ከሆናችሁ ግን እንዳትመጡ። እኔ በዓለም ያለው ሰው ስለሆንኩኝ ከእናንተ በላይ ትዕቢተኛ ነኝ ያልኩኛለሁ። ገና አልዳንኩም። የጠፋው በግረኝ እናንተ እንኳን እኔ በሳደብ እንዳጸታ ይወስድብኝ ለማለት ያለው እኛችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ዮኒ ሰላም ብያለሁ። ቴዲ